ብፁዕ አቡነ ኤልያስ ተቃውሞ ገጥሟቸዋል። በግሪክ ሀገር እንግዲህ እጅግ በጣም የምወዳቸው የማከብራቸው ቡራኪያቸው ትድረሰኝ እጅግ የተማሩ ምሁርና ጸሎተኛ አባት አረጋዊ አባትም ጭምር ናቸው። ምን እንደገጠማቸው አብረን እናያለን። በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንደያላችሁበት የሰዓት አቆጣጠር ሰላምታ ይድረሳችሁ። እኔ ወንድማችሁ ዮናታን ይትባረክ ነኝ። ዛሬ እንግዲህ በአዳዲስ ሀሳብና ጉዳዮች እየተነጋገርን እየተመካከርን ለትውልድ ለሀገር ለቤተ ክርስቲያን ጭምር የሚጠቅመውን ነገር እያሰፈርን እንሄዳለን ማለት ነው። ከዚህ በኋላ በቲክቶክ የምታቁኝ ሰዎች በዩቲዩብ ነው ልታገኙኝ የምትችሉት። ብዙ ጊዜ ከቲክቶክ ጠፍቻለሁ። እንደሚታወቀው የጻድቁ የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያንን በማሰራት ላይ እንገኛለን። ጥቅምት 3 ነው የጻድቁ የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያንን ማሰራት የጀመርነው። እንግዲህ አሁን የምትመለከቱት እዚህ ደረጃ ላይ ደርሷል ማለት ነው። እግዚአብሔር ቢወድና ቢፈቅድ ክረምቱ ከመምጣቱ በፊት ይህ የምትመለከቱት እንጨት ዙሪያውን ስላብ ነውና እሱ ስላብ አርማታ መሞላት አለበት። ለዛ ደግሞ ፌሮ ያስፈልገናል፣ ሲሚንቶ፣ አሸዋ፣ ጠጠር። እነዚህ የኮንስትራክሽን እቃዎችን ብናገኝ የጻድቁ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያንን ሰርተን መጨረስ እንችላለን፣ እናስመርቃለን ማለት ነው። እንግዲህ ያለፈው ዓመት 2017 የአባታችን የመድኃኔ ዓለምን ቤተክርስቲያን ማስመረቃችን ይታወቃል። እግዚአብሔር ቢረዳንና ቢያግዘን 2018 እንኳን አያልቅም። 2019 ግን ደጋግ እጆች እጃቸውን ከዘረጉልን የጻድቁ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያንንም አሰርተን እናጠናቀቃለን ማለት ነው። ሌላኛው ጉዳያችንና ሀሳባችን የሚሆነው አዶናይ በአውስትራሊያ ቢመጣ ሙሉ ወጪውን ሸፍኜ እኔ እቀበለዋለሁ የሚልም የአዶናይ ወዳጅ በዚህ ሳምንት ተመልክተናል። እንደዚሁም ደግሞ በቤተ ክርስቲያን ዙሪያ የቤተ ክርስቲያንን ንዋየ ቅድሳት አልባሳት እየለበሱ የሚያጭበረብሩ ሰዎች በስተዋልና ዮኒ ስለዚህ ምንድን ነው እያላችሁ ብዙዎቻችሁ ኢንቦክስ ስታደርጉኝ ነበረ። እንግዲህ አንድ ከመቀሌ አካባቢ የሚኖር ወንድማችን ያጋራውን ቪዲዮ ወደ እናንተ የማደርስ ይሆናል። ያው ሳምንቱ ቀጥሏል። የነዳጅ ወረፋው እንደቀጠለ ነው። እስካሁን መረጋጋት እየታየ አይደለም። አሳሳቢ ነው። እኔም ቢሆን ይኸው መኪናዬን ከነዳው ኦልሞስት ወደ 5ኛ 6ኛ ቀኔ መጥቷል። እንግዲህ አንዳንድ ነቢያት ደግሞ ወደ አፍሪካ ሀገር ይመስለኛል በመሳሳም እንግዲህ ሚስቴ ብትሆን አሰብኩትና ከንፈሯን ስሟት ላድናት ነው ልቀባት ነው ቢል ሊፈጠር የሚችለው ነገር እያሰብኩት ነበረ። ወደ መጀመሪያ ጉዳይ ወደ አደረግ ነው እንሄዳለን። እንዴት ናችሁ ግን? እንዴት ከረማችሁ? ጾሙ እየተገባደደ ነው፣ እያለቀ ነው። የፊታችን እሁድ ሆሳና ነው። ከዛ በኋላ ያው ሕማማቱም ይገባል። በዚህ ጊዜ ታዲያ በጎና መልካም ነገር እያደረጋችሁ በዓሉን የተቸገሩትን በማሰብ የተራቡትን በማሰብ የተጠሙትን በማሰብ ጌታችን መድኃኒታችን ኢየሱስ ክርስቶስ ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ ታርዤ አልብሳችሁኛልና ብሎ ነው የሚጠይቀውና ያንን ጥያቄ እንድናልፍ በዚህ በዓል እንደሱ ብናደርግ በጎዳና ያሉትን ብናስብ የተቸገሩትን አረጋውያን ጧሪ ቀባሪ ያጡትን እነሱን ብንመለከት መልካም ይመስለኛል። ወዳችኋለሁ። ጆሮአችሁን ሰጥታችሁ ስለምታዳምጡኝ ሰብስክራይብ አድርጋችሁ የኔ ቤተሰብ ሆናችሁ ስለምከተሉ የደውል ምልክቷን መጫን፣ ሰብስክራይብ ማድረግ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ወዳችኋለሁ። ወደ ቪዲዮ ነው። እኔ ላስታርቃችሁ አንድ ላድርግ ሰላም የምትፈጥሩ ነበረ የመጣሁት እና እንዲህ ብላችኋል። አሜን አሜን አሜን። ስለዚህ የእውነት አምላክ ይህን መሰለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም አላየሁም ባለኝ እንዲያው ምን ያልታዘባችሁ ዓለም ታዘባችሁ ዓለም ታዘባችሁ
እውነት እነዚህ ክርስቲያኖች ናቸው እያለ ዓለም ታዝቧቸዋልና ከዓለም ትወጡ አደራ እባካችሁ። ይኸው የፖሊስ ወታደሩ በዙሪያችሁ እያያችሁ የጠራችሁት እርቅማ አቡነ ጢሞቴዎስና አቡነ ጴጥሮስ ጨርሰው ሄደዋል። ዛሬ ለእርቅ አይደለም የተመጣው፣ ለሌላ ነገር ነው። አቡነ ጢሞቴዎስና አቡነ ጴጥሮስ ጨርሰው ሄደዋል። እኛማ ልጆቻችንን ተሳድበዋል። ጦሳቸውን ይዘው ገደል ልጆቻችን እዚህ ምንም አያገባቸው። የጢሞቴዎስንና የጴጥሮስንና ውሳኔ ብትቀበል ኑሮ እውነት ለመናገር አባትን አለማዳመጥ አለመስማት ተገቢ አይመስልም። ጴጥሮስንና የአቡነ ጢሞቴዎስን ውሳኔማ ብትቀበል ኑሮ ቤተክርስቲያን ታስከፍት ነበር። አዘጋል በሲቪል ፖሊስ ቀጥረው አምጥተው እንዲህ ነው ጵጵስና እና አቡነ ጴጥሮስ መጥተው ያልፈቱትን ጨርሰው የሄዱትን እነሱ በጎን በሲቪል ፖሊስ አምጥተው የተባሉት ሲኖዶስ መጥቶ ሪፖርት አድርጉ ነው እንጂ ግሪክ መጣቸው አስታርቁ አልተባሉ። ይሄ ነው እንግዲህ እንደተመለከታችሁት ነው። ከሊቀ ጳጳሱ ጋር ሳይግባቡ ነው መለያየት የቻሉት። እጅግ በጣም ያሳዝናል። ማለት ምዕመኑ ጥያቄ ሊኖረው ይችላል፣ ቅሬታ ሊኖረው ይችላል። በዚህ ዘመን የሚገርማችሁ ነገር እኛ ተሳድበን ነው ለተሳዳቢ አባቶቻችንን እየሰጠን ያለ ነው እና እንደ ልጅነት የመጠየቅ ግዴታ አለባቸው፣ መብታቸው ነው። ግን ከዛ ባለፈ ግን በዚህን ያህል ደረጃ ሊቀ ጳጳሱን ዲስሪስፔክት አድርጎ አለማዳመጥ በራሱ የቤተ ክርስቲያን አስተምህሮ አይደለም። እኛውን ኢትዮጵያ ውስጥ ነው ያለ ነው። በጣም ብዙ ቁጭት አለን፣ በጣም ብዙ ጥያቄ አለን። በዚህን ያህል ደረጃ ጳጳሳትን ልናናገር አንችልም። ቤተ ክርስቲያንም ያንን አላስተማረችንም። ግን እዚህ ግሪክ የምትገኙ ኦርቶዶክሳውያን ይህ ቪዲዮ የሚደርሳችሁ ከሆነ እንደው ብፁዕ አባታችን አቡነ ሳዊሮስ ጋም የጠቅላይ ቤተ ክህነት
እንደዚሁም ደግሞ ብፁዕ አባታችን አቡነ ማትያስ ጋም እንደው አግኝታችሁ ችግሩን ብትፈቱት ነው። ሶሻል ሚዲያ ላይ ፖስት ባደረጋችሁ ቁጥር አባቶቻችን ይናቃሉ፣ ይሰደባሉ። እኔ ብፁዕ አቡነ ኤልያስን አውቃችኋለሁ። በጣም ምሁር ናቸው፣ የተማሩ ናቸውና ምን እንደገጠማቸው አላቅም፣ ከእናንተ ጋር ምን እንዳላግባባቸው። ቢሆንም ግን የእናቴ ኪዳነ ምሕረትን ቤተክርስቲያን መዘጋቱ ተገቢ አይደለም። እሳቸውም ችግሩን ቢፈቱትና ከእናንተ ጋር ሰላም ቢሆኑ መልካም ነው ብዬ አስባለሁ፣ እንዳንድ ኦርቶዶክሳዊ፣ እንዳንድ ባለማህተብ። ካልሆነ ግን አስቸጋሪ ዘመን ላይ እየደረስን ነው። ልጆች አባታቸውን የማይሰሙበት ዘመን እየመጣ ነውና ሌላስ ጳጳስ ቢሾም ታዳምጣላችሁ፣ ትሰማላችሁ፣ ችግር ይኖራል። ቤተክርስቲያን ባይዘው እናንተ ውጭ ሀገር ያላችሁ ሰዎች ከምታስተናግዱ ችግር በላይ ኢትዮጵያ ውስጥ ያለን እኛ ምዕመን የምናስተናግደው ችግር ከችግር በላይ ነው። ግን እኔ አንዳንዴ ድሮ በሶሻል ሚዲያ ችግር የሚፈታ ይመስለኝና ሶሻል ሚዲያ ላይ ቪዲዮዎችን ፖስት አደርጋለሁ ምናምን እውነት ነው ይሰማል ምናምን። ግን ከዛ በኋላ የሚሆነው ምን መሰላችሁ? እነዛ በቤተ ክርስቲያን አሁን ብዙ ጊዜ ጥያቄ የሚነሳው በጸሐፊና በአስተዳዳሪ ነው። በጸሐፊና በአስተዳዳሪ ከአካባቢ ወጣቶች ጋር ይጣላሉ ምናምን እንደዚህ አይነት ችግር ይፈጠርና ቅሬታ ስታቀርቡ እነሱ የተሻለ ማዕረግ አግኝተው የተሻለ ደብር ላይ ነው የሚገቡት። በጭራሽ በቤተ ክርስቲያን ሕግ ራሱ አይቀጡምና እንደው እኚህን አረጋዊ አባት ባልሳሳት ከ50 ዓመት በላይ በጵጵስና ያሉ አባት ይመስሉኛልና ብታከብሯቸውና ብትሰሟቸው ቁጭ አድርጋችሁ እናንተም እግራቸው ስር ቁጭ ብላችሁ ብታዳምጡ ብትጠይቁ እንደ ልጅ ብትሟገቱ ሶሻል ሚዲያ ላይ እንደዚህ አይነት ነገር ባይወጣ አሪፍ ነበረ። እግዚአብሔር ሀገራችንን ሰላም ያደርግልን፣ አጽራረ ቤተ ክርስቲያንን ይጠብቅልን። የፈተናው ዘመን በግልጽ እየመጣ ነው። አስፈሪ ዘመን ላይ ደርሰናል። እንግዲህ ወደ ቀጣይ የምንሄደው ነገር ምንድን ነው? እስቲ ይህንን ይዩት። እንትን ነብዩ ነው እየሳማት ቅባት ይቀባታል። ከንፈሯን እየሳማ እንዲህ ነው እንግዲህ ዘመናችን የደረሰው መጥፎ ደረጃ። ስማ አሁን ሴጣን አወጣ ማለት ነው። ያ ሰውዬ ጋር ደርሶ ምን እንደሚያደርገው እናያለን። Aujourd'hui aussi, c'est un autre jour. As for you, that contract you are looking for shall be given to you. አለቀ። እኔ ደግሞ ሙሽራዋ ጋር ደርሶ የሆነ ነገር እናያለን፣ የሆነ ነገር ተፈጥሮ ብዬ አስባለሁ። እንግዲህ ዓለማችን እዚህ ደረጃ ላይ ደርሳለች። በጭራሽ አንዳንድ ቤተ እምነቶች ይዘውት የሚመጡት ነገር እጅግ በጣም ያስቃል። እኔ በጣም የገረመኝ እነዚህ ሰዎች ባልሳሳት፣ እስቲ ይህንን ቪዲዮ አይታችሁ ተመልክታችሁ የገባችሁ ነገር ይመስለኛል ዝሙት ፈጽመው ይመስለኛል። እንግዲህ በሀገሩ ባህል ነው እየተቀጡ ያሉትና ትክክል ነው አይደለም የሚለውን እኔ እንደኔ ከጠየቃችሁኝ እንደዚህ ተደብቀው ትዳርም ላይ የሚወሰልቱ ሰዎች አግባብ ያለው ቅጣት ነው፣ ለብዙ አስተማሪ ስለሚሆን በትዳሩ ላይ የሚዘሙት የሚወሰልት አይኖርም። እና እንዴት ታዩታላችሁ? ይህንን ነገር ትክክል ነው ብላችሁ ታስባላችሁ?
ይህንን ቅጣት እንዴት ታዩታላችሁ ጋይስ? እንዴት አያችሁት? ዝሙት ስትፈጽሙ ተይዛችሁ እንዲህ በአደባባይ እየተዋረዳችሁ እየተገረፋችሁ እየተቀረጻችሁ ስትሄዱ ሳሉት ዝም ብላችሁና እንግዲህ ይህንን ልበቀናና መልካም ወንድማችንን እንስማው። አዶናይ አውስትራሊያ ከመጣ እቀበለዋለሁ እያለ ነው። አዶናይስ ይህንን ጥሪ ሰምተ ይሆን? ወደ እዚህ ስቴዲዮን ኦራይ ተመልሼ መጥቻለሁ። አዶናይ ምናልባት ወደ አውስትራሊያ መምጣት ሀሳብ ካለህ በተለይ ፐርዝ ላይ እኔ አለሁልህ፣ እቀበልሃለሁ። ቤቴን ማስተናግድ በደንብ በክብር መቀበል ምን የመሰለ መኪና ይዤ ብዬ በጣም በአጃቢዎች ወጥቼ ነው መቀበል። ይሄን አስተላልፉልኝ። ፐርዝ ከመጣ በኋላ ሜልበርን ሲድኒ ላይ ደግሞ እንደዚህ ይዤ ልሄድ እችላለሁ። አብረን ልንሄድ እንችላለን። አብረን ላግዝ እችላለሁ። ይሄ መስዋዕት ከፍል ያለው የምሰራው ስራ ህጻናቶች በጣም ብዙ ልጆች በጣም ወዳጆች አባትም ስለሆንኩ ጥሩ ልባል በጣም ያንግ ነው። ብዙ ተጣፋ ደግሞ የምትመለስ በጣም ቤስት ልጅ ነው። ጥሩ ኤግዛምፕል በተለይ ቲክቶኮች ሌሎችም ወጣቶች እንደዚህ አይነት የሚሰሩ ሰዎች ለነሱ ጉድ ኤግዛምፕል ነው ይላሉ። ቲንክ ይሄንን አስተላልፉልኝ። if you come Australia አዶናይ ጥሪውን ሰምታል ብለን እናስባለን። እንግዲህ ወንድማችን አውስትራሊያ ከመጣ ደግሞ ይቀበልሃለሁ እጅግ በጣም ውድ በሆኑ ቅንጡ በሆኑ መኪኖች እንዳታስብ ብለዋል ወንድማችን። ይሄ ልበቀና ወንድማችንን አመስግኑ። አዶናይ እጅግ በጣም አሁን ላይ ብዙዎችን እያነቃቀ ያለ ጀግና ወጣት ነው። እውነት ለመናገር ያለፈውን ታሪኩን ካሁን በፊት ሰኞ ዕለት በለቀኩላችሁን ቪዲዮ ተናግሬዋለሁ። ተቸግሮ ወደ $80 ነው $100 ብቻ ቀርቶት ከበላበት ለማደሪያ እንደሚያጣ ለትራንስፖርት ምናምን እንደሚቸገር ምናምን ተናግሮ ነበረ እና ያንኑ ላልፎ ዛሬ ላይ ከካናዳ ወደ ኢትዮጵያ ከኢትዮጵያ ሁሉም ወደሚመኛት ሀገር አሜሪካን ገብቷል። እንግዲህ ወደ ሌሎችም ሀገር ጥሪዎች እየቀረቡለት ነው። አዶናይ ባልሳሳት ዛሬ ወይ ነገ ወደ ሀገር ቤት እንደሚገባ አንዳንድ ምንጮች እያየን ነው። የሱ ካሜራማን የሆነው ቻፒ ኤርፖርት ላይ ሆኖ አበባ ይዞ ቪዲዮ ፖስት አድርጓል። ስለዚህ አዶናይ ወደ ሀገር ቤት ሊመለስ ነው ማለት ነው። ይቅናህ፣ ማርያምን ይቅናህ። በቃ እንደዚህ ወጣት ሲሳካለት ውጤታማ ሲሆን ደስ ይላል እና እኔ ደስ ብሎኛል። መንፈሳዊ ቅናት ከሚያድርብኝ ሰዎች አንዱ አንተ ነህ። ሌላኛው ነገር በዚህ በሃይማኖታዊ ጉዳይ ላይ የሃይማኖትን ካባ እየለበሱ ያልሆኑትን ሆነው የሚያጭበረብሩ ሰዎች ከጊዜ ወደ ጊዜ እየጨመሩ መጥተዋል እና ይህ የምትመለከቱት ግለሰብ እንግዲህ ካሁን በፊት መነኩሴ ነኝ ብሎ ቆቡንም አድርጎ ልብሱንም መስቀሉንም አድርጎ ሲባርክ ቡራኬም ሲሰጥ ጸሎትም ሲያደርግ የተመለከትነው ግለሰብ ነው። እንግዲህ በትግራይ ልጆች እጁ ወድቆ በቁጥጥር ስር ውሎ ተዋርዷል። እሱም የሆነው ባለፈው የሙስሊሞች በዓል ላይ ነው። እንግዲህ ሰግዶ ሲወጣ መሰለኝ እንጂ ከፍንጅ የተያዘው። እኔ ይቅርታ አድርጉልኝና እንደው እነሱ የመቀሌ ልጆች የትግራይ ተወላጆች እንደው ላላ አድርገው ለቀቁት እንጂ አሁን እኔ ይሄንን ሰውዬ ባገኘው አስተማሪ የሆነች ቁንጥጫ እዚች ጭኑ ስር ገብቼ በደንብ አድርጌ ጭኑን ሽት አድርጌ የማይረሳው ጠባሳ አስቀምጬ ለሌሎች መማሪያ ስለሚሆን እንደዛ አድርጌ ነው። ያው ጭኑ ስር ቆነጠጥኩ ስላችሁ ያው የሚገባው ቅጣት ይገባዋል ማለት ነው። አሁን ይሄ እንትን አትበሉት። አሁን ጌታ እንደዚህ አላለም፣ እንደዚህ ማድረጉ ተገቢ አይደለም ምናምን ልትሉ ትችላላችሁ። ግን አይደለም። በዚህ ዘመን አሁን እንደዚህ በሃይማኖት ካባ ስር ያልሆኑትን ሆነን እያሉ የሚያጭበረብሩ ሰዎች እንደዚህ አይነት ቅጣት ካልተሰጣቸው በስተቀር ከቤተ ክርስቲያን ላይ እጃቸውን አያነሱም። ስለዚህ እነሱ እንዲያነሱ እንደዚህ አይነት ዱላ ነው የሚጠበቀው። እንየው። ስለዚህ ሰውዬ በአማርኛ ንገረን ባላችሁን መሰረት ወደ እናንተ ይዘን መጥተናል። አካውንቴ ግን በጣም ሪፖርት በዝቶበታልና ሁላችሁ ኮፒ ሊንክ ሼር እያደረጋችሁ ወደ ብሶ አድርሱት። ይህ ውሸታም ሰውዬ ቤተክርስቲያን እውቅና ያልሰጣችሁ
ራሱ መስቀል ይዞ ብዙ ሰዎችን ያንጨበረበረ እኔ መድኃኒት እሰጣችኋለሁ እያለ ብዙ ሰዎችን ብር ተቀብሎ ወደ ገዳም አድርስልን የተባለ ንዋየ ቅድሳትና ብር ደግሞ ወደ ራሱ እየተጠቀመ እሱ ብቻ ሳይሆን ደግሞ ቤተክርስቲያን እውቅና ሳትሰጠው ራሱ መስቀል አንስቶ ብዙ ሰዎችን እያሳሳተ ደግሞ በድፍረት ወደ ቤተክርስቲያን እየገባ መስቀል በድፍረት እያሳለመ እሱ ብቻ ሳይሆን ደግሞ ራሱ በቲክቶክ አካውንት ባጋለጠው መሰረት እኔ እስልምና ተቀብያለሁ ብሎ እኛ እስልምና ተቃውሞ አልነበረንም ራሱ ደግሞ በ3 ቀን ማለት ነው የቤተክርስቲያን ልባስ አድርጎ መስቀል ይዞ ሰዎችን ሲያንጨበረብርና ሰዎችን ሲሸውድ ለኛ ተደውልልን በአካል አግኝተነው ለምን እንደዚህ ታርጋለን ስንለው እኔ እስልምና አምኜበት አይደለም ወደ ስዑድ አረብ ሊሄድበት ነው እንጂ እዛ ከሄድኩ በኋላ እቀይራለሁ ብሎ ለመምህር በሚስጥር የነገረው ነው ያጋለጠልን ማለት ነው በጣም ያሳዝናል እኔ ይህን ሁሉ መረጃ በትንሽ ነው ያካፈልካችሁ ከተመቸኝ ሁለተኛው ይዤላችሁ መጣለሁ እናንተም ሼር ያድርጋችሁ ወደ ብዙ አድርሱ ሰላም እግዚአብሔር ከሁላችን ጋር ነው አሜን አሜን ወንድማችን ያው ጀግኖች ናቸው እንደዚህ ሲጋለጡ አሪፍ ነው ግን ይሄንን ወደ ሚዲያ አምጥታችሁ ዞር አድርጋችሁ ደግሞ ትንሽ ብትገርፉት ጥሩ ነበር ብዬ አስባለሁ የነዳጅ ወረፋው እንደቀጠለ ነው በጣም በቃ አብሶ በትራንስፖርት ዙሪያ የምንሰራ የናፍጣ መኪና ያለን ሰዎች መስራት አልቻልም ከባድ ሆኗል እቺ ግን ተመችታኛለች አድማጮቻችን የነዳጅ ሰልፍ እየተመለከትን እንገኛለን እኔ ግን ይሄን ሰልፍ ለማለት ይከብደኛል የዘንድሮ ነዳጅ ሆነብን አናዳጅ የሰልፉ መጨረሻ ግን ኢራን አደባባይ ሳይሆን አይቀርም እንደዛ ሳይሆን አይቀርም እኔ ግን እንደ ሐሳብ ባሉበት ቦታ ሆነ ወረታች ቢቆፍሩ ነዳጅ ያገኛሉ ብዬ አስባለሁ ከሰልፍ በጣም ምን አይነት ማህበራዊ ህይወት ራሱ እኮ ይጀምራሉ ከሰልፉ ብዛት ምን እሱ ብቻ ማህበርን መስርተዋል እንጂ በጣም የዛሬ ስፖንሰራችን የነዳጅ ሰልፈኞች ማህበር ነው እንግዲህ እኔ ግን ይሄ ሰልፍ ደርሶት የቀዳ ሰው መኪናውን ከነዳው በጣም ጨካኝ ነው ብዬ ነው ማስባው በጣም ለታሪክ ለቅርስ ነው መቀመጥ ያለበት 2018 ተሰልፍ ደረሰኝ ነው ማለት ያለበት እንግዲህ ብዙ አድማጭ ተመልካቾቻችንን በውስጥ መስመር መልእክት ልከውልናል ወጣትነቴን ከአንድ ሰው ጋር ሳላወዳጀው ይሄው ነዳጅ ሰልፍ ላይ ያረጁ ያለን እንግዲህ ሙስጠፋ ነው ይሄ ሳይሞት ከደረሰው አንድ ነገር በጣም እድለኛ ነው እኛ ጋር ደግሞ ኑረዲ እንደዚህ ብሏል አብርሽ እኔ ሲደርሰኛል ማለቱ ዘበት ነው ከእንግዲህ ለልጄ ሰልፍ ነው ማወርሰው ብሏል እንግዲህ ይሄ ውርስ ነው ከባድ ነው 24 ሰዓት ቆመን ሰልፍ የሚያጭበረብሩ አድቡ በሏቸው ተው እግዚአብሔርን ፍሩ ብሏል አረ እነዚህ አድቡ እንደዚህ ዋንም ይሆንበት እንደዚህ ከሰበርስ ከተሰራረቁ ከባድ ነው እኛ ጋር ደግሞ አቤል እንደዚህ ብሏል ነዳጅና ናፍጣ አረኬት እናምጣ እሁድ ተሰልፈን ድጋሚ ሂድ ወጣ ብሏል ገና ነው አንድ ሳምንት ቆመ ያረጁ ይያሉ በጣም እስቲ እናንተ ማሳባ ሴታችን በኮሜንት እየገለጻችሁ እንግዲህ ያልደረሳችሁ ይደርሳችኋል ብለን ተስፋ እናደርጋለን ፈንስ ፋይሶች ነን ይመቻችሁ አልግጡ እግረኛ እንደዚህ ሙድ ሲይዝ ደስ ይለኛል እኔ እግረኛ ሙድ ሲይዝ በጣም ነው ደስ የሚለኝና ይሚ ብያለሁ ኧረ ቀለዱብን አሬ ሰሞኑን የነዳጅ ሰልፍማ በጣም አስቸጋሪ ነው ለማንኛውም የጻድቁ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን እዚህ የምትመለከቱት ደረጃ ላይ ደርሷል ይህንን ደግሞ ማሳካት የቻልነው በፌስቡክ እና በቲክቶክ ኦርቶዶክሳውያን የጻድቁ ወዳጆች እዚህ ደረጃ በ5 ወር ጥቅምት 2018 ጥቅምት 3 ነው የጻድቁ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያንን መስራት የጀመርነው እንግዲህ በዚህ በ6 ወር ውስጥ እዚህ ያለበት ደረጃ ላይ ደርሷል ታዲያ ክረምት ከመምጣቱ በፊት ይሄ የምታዩት ዙሪያው የቆመው እንጨትና መሃል አርኩ ላይ የቆመው እንጨት እንዳይበላሽ በጋ ፀሐይ መጥቶታል ክረምት ደግሞ ዝናብ እንዳይመተው ስላብ መልበስ አለበትና ለዛ ደግሞ ፌሮ ያስፈልጋል እነዚህ የምትመለከቷቸውን ፌሮ ማለት ነው ደጋግ ልብ ያላቸው ኦርቶዶክሳውያን ባለማህተቦች ፌስቡክ ላይና ቲክቶክ ላይ አሉና እነሱ ረድተውን አግዘውን ነው እዚህ ደረጃ ላይ ማድረስ የተቻለው ያው ቤተክርስቲያን በዚህ ፍጥነት እዚህ ደረጃ ላይ አይደርስም ብዙ ህንጻ ቤተክርስቲያናቶች አመታት ለምን እንደሚፈጁ ግልጽ ነው እናንተ የምታውቁት ነው እንግዲህ እግዚአብሔር ረድቶን እንደ ጠቢቡ ሰለሞን ቤት እንድሰራ አድርጎናል እኔ ሁሌ ጸሎት ሳረግ ምን እንደምለው ታውቃላችሁ እንደቀደሙ ልጅህ እንኳን ባልሆን እንዳንዱ ባሪያ አድርገኝ እላለሁ እንደቀደሙ ልጅህ ለመሆን ኃጢአተኛ ብሆን በደለኛ ብሆን ራሴን ያረከስኩ ራሴን ያበላሸው ብሆን እንኳን እንዳንዱ ባሪያ ግን አድርገኝ እንዳንዱ አገልጋይ አድርገኝ ብዬ ነው የምለምነውና ይሄ ልመና ቀላል ልመና አይደለም ሁሌ ነው የምለምነው
እግዚአብሔር በእኔ ላይ አድርጎ መሳሪያው እንዲያደርገኝ መጠቀሚያው እንዲያደርገኝ መስሪያው እንዲያደርገኝ እውነቴን ነው የምላችሁ እና እዚህ ደረጃ ላይ አድርሰናል። የዩቲዩብን ቤተሰቦቻችን ይህንን አይታችሁ ተመልክታችሁ እንደምትረዱን እንደምታግዙን ተስፋ አደርጋለሁ። ጨርሰንም 2019 እንደኛ ፍቃድ እንደኛ ፍላጎት የምንፈልገው ለጥቅምት አቦ ነው። ግን ለጥቅምት አቦ የሚደርስልን አይመስለንም። እስቲ ሚያዝያ 27 ብለን የበርታ መድኃኔዓለም ቤተክርስቲያን ማስመረቃችን ይታወቃል። ያው እኔ ቤተክርስቲያን አገልግሎት ላይ ስሳተፍ ከናንተ ገንዘብ ማስተባበር ብቻ አይደለም፣ በጉልበቴ እኔም በዚህ በሶሻል ሚዲያ ከማስተባበሩ ባለፈ በጉልበቴም ገብቼ የምሰራ ይሆናል። እንደዛ አድርጌ እደሰታለሁ፣ በጣም ደስ ይለኛል። በዛ ላይ ደግሞ የወሰድኩትን ኃላፊነት እወጣለሁ እስከ መጨረሻ። ያው ብዙዎቻችሁ እንደምታውቁት ዲናል ፔጅ ነው ማን ነው እስቲ ስለነበረን ቆይታ ሁሉ እግዚአብሔር የተመሰገነ ይሁን። በቀጣይ አዳዲስ ጉዳዮች እንመጣለን። ብፁዕ አባታችን አቡነ ኤልያስ ጉዳዩን ያስተካክሉት ይሆን ወይስ ምን አይነት መፍትሄ ወሰዱ የሚለውንም በቀጣይ ይዤላችሁ መጣ። ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። በዩቲዩብ ገንዘብ ይሰራል። እኔም በዩቲዩብ በደንብ ገንዘብ ለመስራት ነው የመጣሁት። ከዚህ በኋላ ከሹፍርና ህይወት ወጥቼ በዩቲዩብ የተለያዩ ሀሳቦችን እያንሸራሸርኩ የተለያዩ ጉዳዮችን እያወራሁ ወደ እናንተ እያደረሱ ዩቲዩብ ነው የሚከፍለኝ። ባይዘው እናንተ አይደላችሁም። ከእናንተ የሚጠበቀው ማየት ነው። እናንተ ስታዩ በአያችሁት የእይታ መጠን ዩቲዩብ ይከፍለኛል። በከፈለኝ መጠን የምፈልጋቸውን መንፈሳዊ ፕሮጀክቶች መስራት እችላለሁ። የምፈልገውን ትልቁን የፕሮዳክሽን ተቋም መገንባት እችላለሁ። ለብዙ ወጣቶች የስራ ዕድል መፍጠር እችላለሁ። ስለዚህ እንድታግዙኝ እላለሁ። ሰላም